ሰላም እንደምናችሁ ውድ ቻናላችን ቤተሰቦች፣ ይህ ኪክ ስፖርት ነው። እንግዲህ በአዲስ ቪዲዮ እናንተ ተመልሰን መጥተናል ማለት ነው። ባለፉት 24 ሰዓታት የተሰሙ ወሳኝ የዝውውር መረጃዎችንና ሁኔታዎችን እናንተ ይዘን መጥተናል ማለት ነው። እንግዲህ ወቅቱ የዝውውር እንደመሆኑ ከወደ ማንቸስተር ሲቲ፣ ከወደ ባርሴሎና፣ ከወደ ሊቨርፑል፣ ከወደ ማንቸስተር ዩናይትድ ተጨባጭ ባለፉት 24 ሰዓታት በስፋት በማህበራዊ ሚዲያ እና በጋዜጦች በጣም ሽፋን ያገኙ ዝውውር መረጃዎችን ተጨባጭ መረጃዎችን እንግዲህ ወደ እናንተ ዘመትናል ማለት ነው። ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቻናላችን ቤተሰብ ይሁኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ቻናላችንን አበረታቱት። እኛም ወደ እናንተ በትጋት እንደርሳለን ማለት ነው። ከወደ ማንቸስተር ሲቲ በኢንዙ ጉዳይ በጣም በስፋት መረጃዎች ይወጡ ይገኛሉ። ከወደ ባርሴሎና ደግሞ የባልዲ ጉዳይ አሁንም መለያውን አላገኘም። ነገር ግን በቀሩት ቀናት ወሳኝ ነገሮች ይጠበቃሉ ተብሎ ይጠበቃል። ወደ መርሴይድ ደግሞ ከወደ ሊቨርፑል የባርኮላ ጉዳይ አሁን ላይ በጣም ወደ ሊቨርፑል እየተቃረበ እንደሆነ መረጃዎች ይወጡ ይገኛሉ። ከእንግሊዝ ደግሞ ወደ በርንማውዝ እና ከወደ ቼልሲ ኤንዞ ወደ ማንቸስተር ሲቲ ሜዱን ሊሄድ እንደሆነ ተከትሎ እንግዲህ ቼልሲ ለበርንማውዙ ተጫዋች እንግዲህ ወሳኝ እርምጃ እንደሚወስድ ይጠበቃል። እነዚህ መረጃዎች እንግዲህ በስፋት እንቃኛለን። አብራችሁ በመጀመሪያ የዝውውር ክፍላችን ወይም በመጀመሪያ ወደ እናንተ የምናደርሰው የዝውውር መረጃ የሚሆነው እንግዲህ የኤንዞ ፈርናንዴዝ ጉዳይ ነው። የአርጀንቲና አማካይ ወደ ሲቲ የሚያደርገው ዝውውር አሁን ላይ በጣም ተጨባጭና የመሆን እድሉ በጣም ሰፊ እየሆነ መጥቷል። ሲቲ እንግዲህ በሂፕ ስር ያስፈረማቸው የአማካይ የመሀል ስፍራ ተጫዋቾች እንግዲህ ቸርኪ ብቻ ነው የቀረው ከሲቲ እና ሮድሪን ሸኝቷል። የዛሬ 2 ሳምንት ለባርሴሎና በ76 ሚሊዮን ዩሮ። በርናንዶ ሲልቫ ወደ ማድረግ አቅንቷል በነፃ። ኒኮ ጎንዛሌስ ትዝ ካላችሁ 2023/2024 ላይ እንግዲህ ሮድሪ ከተጎዳ በኋላ ጥር ላይ ሮድሪ በመጠኑም ያህል ይተካል ተብሎ ታስቦ ነው እንግዲህ ከፖርቶ ነው ከፖርቶ ነው ብቻ ከስፔን መሰለኝ እሱ ከሶሲዳድ ወደ ሲቲ መጣው እና አሁን ላይ እሱም እንግዲህ ኒኮ ጎንዛሌስ ወደ ኒውካስትል ተሸኝቷል። ዛሬ ላይ እንግዲህ የሕክምና ምርመራውን እያደረገ ይገኛል በኒውካስትል ቤት እና አሁን ላይ ሲቲ መልሶ ግንባታ እያደረገ ይገኛል። የአማካይ ክፍሉ አንደርሰንን አስፈርመዋል ከኖቲንግሃም ፎረስት በጣም በውድ ዋጋ። አዩብ ቡአዲ የዛሬ 2 ቀን እንግዲህ 18 ዓመት ተጫዋች በጣም ድንግጾች ነው። በነገራችን ላይ አዩብ ቡአዲ አላውቅም ፕሪሚየር ሊግ መጥቶ እንትን እንደሚል 100 ሚሊዮን ዩሮ ነው የከፈለው ለአዩብ ቡአዲ ማለት ነው። ለሊል በፓውንድ ደግሞ ስትመነዘረው 85 ሚሊዮን ፓውንድ። አሁን ደግሞ ኤንዞ ፈርናንዴዝን ለማስፈረም በጣም ከፍተኛ ጥረት እያደረገ ይገኛል። የኤንዞ ፈርናንዴዝ ጉዳይ ትዝ ካላችሁ የዛሬ 3 ሳምንት 2 ሳምንት በጣም መናገሪያና በዚህ የክረምት ዝውውር እንግዲህ አነጋጋሪ ከነበሩ ዝውውር ክስተቶች በጣም አስገራሚ ይመስሉኛል። ትዝ ካላችሁ የዛሬ 3 ሳምንት ሮብ ላይ ሲቲ ኤንዞ እንደሚፈልገው ለቼልሲ ያሳወቀ። ከዛ ደግሞ ሐሙስ ላይ ይመስለኛል እንደዛ ይመስለኛል እስከ ነገ ወይም እስከ ዓርብ 12 ሰዓት ድረስ ለኤንዞ የሚቀርቡ ጥያቄዎች ከ120 ሚሊዮን ፓውንድ በቃ ፊክስ የሆነ 120 ሚሊዮን ፓውንድ የቀረበ ኤንዞን መውሰድ ይችላል የሚል መግለጫ ወጥቶ ነበር ቼልሲዎች እና ሲቲ ያን ዋጋ አላቀረበም እና ያው ከሰዓቱም ማለፈ ቼልሲ ምን አረገ ከዚህ በኋላ ኤንዞን ለማንም አይሰጥም በቼልሲ ቤት ይቆያል የሚል ውሳኔ ላይ ወሰኑ ማለት ነው። እና አሁን ላይ ግን ያ ውሳኔ ወይም ያ መረጃ ከተሰማ በኋላ የኤንዞ ጉዳይ በጣም በቀዝቃዛና ያው ትንሽ ቀዝቅዞ ነበር። ምንም አይነት መረጃዎች ይወጡ አልነበረም። አሁን ላይ ግን
ከፉልሃሙ ሰኞ ዕለት ቼልሲ ፉልሃምን ካሸነፈበት ጨዋታ በኋላ በስፋት መረጃዎች እየወጡ ይገኛሉ። ሲቲ ድጋሚ ታማኝ የዝውውር መረጃ ዘጋቢ ፋብሪዚዮ ሮማኖ ሲቲ በድጋሚ ለኤንዞ የዝውውር መረጃ ለማቅረብ ዝግጁ ነው የሚል መረጃ ወጣ። እዚህ ጋር የምናየው የማሬስካን ተጽዕኖ ነው። ማሬስካ ቼልሲ በነበረበት ሰዓት ተመራጭ ተጫዋቹ እንግዲህ ኤንዞ ፈርናንዴዝ ነው ማለት እንችላለን። በጣም በሱ እንደውም ከቤኒፊካ ከመጣ በኋላ ይህን ያህል በተጠበቀው ላይ ፐርፎርም አላደረገም ነበር። ኤንዞ ፈርናንዴዝ በ120 ሚሊዮን ፓውንድ መሰለኝ በ120 ሚሊዮን ቢሆን በ112 ሚሊዮን ፓውንድ መሰለኝ የመጣው ኤንዞ እና በተጠበቀው ልክ አለም ያለውን ችሎታ ያሳየው። ነገር ግን ኤንዞ ከመጣ በኋላ በመጠኑም ቢሆን ለቼልሲ በጣም ጠቃሚ ተጫዋች ነበረ ኤንዞ ፈርናንዴዝ እና ቼልሲ በማሬስካ ስር ጥሩ በነበረበት ሰዓት ላይ ጥሩ ፐርፎርም ሲያደርግ የነበረ ተጫዋች ነው ኤንዞ ፈርናንዴዝ። የማሬስካ ከቼልሲ ከመምጣት በኋላ ደግሞ በጣም በሁኔታው ያዘነ እና የተበሳጨ በሚዲያም ሞቶ እስኪናገር ድረስ የኤንዞ መልቀቅ በጣም ክለቡን ጎድቶታል እስኪል ድረስ ነው እንግዲህ የኤንዞ መልቀቅ ያበሳጨውም እንትን የያዘነውም እና የማሪ ፍላጎት ሲመጣ እንግዲህ ያው ወጥቶ የተናገረው ነገርም በጣም በክለቡም ሆነ በደጋፊዎች ትንሽ ቅር አሰኝቶ ነበር። አሁን ላይ ደግሞ ከራሱ ከአሰልጣኙ ከማሬስካ ጋር በጣም ከፍተኛ ማሬስካ በሲቲ ከፍተኛ ፍላጎት ሳድሮ እንግዲህ ሲቲ አሁን ላይ ከቼልሲ ጋር በ130 ሚሊዮን ፓውንድ ቼልሲ የ120 ሚሊዮን ፓውንዱን የዝውውር ጥያቄ ቀኑ ገደቡ ካለፈ በኋላ ሙሉ ለሙሉ አንሽጦም አላለው። 140 ሚሊዮን ፓውንድ 20 ሚሊዮን ፓውንድ ጨምሮ 140 ሚሊዮን ፓውንድ ጨምሮ ያመጣ ሊወስደው ይችላል የሚል አዝማሚያዎች አሉ እና አሁን ላይ እየወጡ ባሉ መረጃዎች መሰረት ዛሬ ጠዋት በወጣ መረጃ መሰረት እንግዲህ ሲቲ ለቼልሲ 130 ሚሊዮን ፓውንድ አቅርቦ ሁለቱም ክለቦች ሊስማሙ ተቃርበዋል ይላል። 130 ሚሊዮን ፓውንድ ምን ያህል ማሬስካ ክለቡ ላይ ጫና እንዳደረገ ለዝውውር ከፍተኛ ሚና የሚወስደው ማሬስካ ነው የሚል እምነት አለኝ እና ባለፈው ዕለትም ከኤንዞ ተጫዋቹ ከፉላም ጋር ባደረጉት ጨዋታ እንግዲህ በጣም በክለቡ ደጋፊዎች በጣም ከፍተኛ ተቃውሞ ሲደርስበት ነበር እና በክለቡ እንግዲህ የክለቡ አመራሮች እንግዲህ የሚያዩ የሚቆይ አይመስለኝም እና እርግጠኛ ነኝ ይህ ዝውውር በሚቀጥሉት ቀናት እንደሚፈጸም እርግጠኛ ነኝ እና ይህን ዜና እንግዲህ ዘገብ ፋብሪዚዮ ሮማኖ ነው ሊስማሙ ተቃርበዋል ያለው እና በቀጣይ እንግዲህ በቃ አልቋሉ ሂር ዊጎ ነው የሚጠበቀው እና ሲቲ የመሃል ሜዳውን እንግዲህ ያን ሻምፒዮንስ ሊግ የበላ ፕሪሚየር ሊግ ተከታታይ ዓመታት እንግዲህ ያስጨነቀውን እንግዲህ መሃል ሜዳ በአንደርሰን በአዩብ ቡዋዲ እና በኤንዞ ፈርናንዴዝ እና በሪያን ቸርኪ እየገነባው ይገኛል። በእርግጥ ሲቲ በጣም ብዙ ተጫዋቾችን ሸጧል። በጣም ከተጫዋቾች ሸጥ እንግዲህ በጣም ብዙ ገቢ አግኝቷል። ከማርሙሽ እንግዲህ ማርሙሽ እንኳን የሰኩል ከሳቪኒዮ 100 ሚሊዮን ዩሮ አግኝቷል። በጣም ቀልድ አይደለም፣ ነገራችን ላይ ቀልድ አይደለም፣ የምሬን ነው። 85 ሚሊዮን ፓውንድ ሸጠው 2 ጎል አገባ ተጫዋች በ76 ምናምን ጨዋታ እና እሱ እንዳለ ሆኖ ግን በጣም ብዙ ሌላም የሰራ ምንጮች አለ። ከፓልሜራስ አላን ኤልያስ የሚባል ተጫዋች በጣም ታለንትድ በጣም እንደውም ከሳቪኒ የተሻለ ፊርማ ይመስለኛል ለሲቲ በጣም ምናልባት ማሬዝን የሚያስታውስ አይነት ፊርማ ይመስል ልጁ ያው ታዳጊ ነው፣ ነገር ግን በጣም ታለንትድ የሆነ ብራዚላዊ ነው
እና ሲቲ ጥሩ ፊርማ አግኝቷል ብዬ አስባለሁ። በክንፍ በኩል በራይት ዊንግ በኩል እና በጣም 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 አሪፍ ነው ይመስለኛል። የአለን ኢልያስ ፊርማ ለሲቲ በጣም አሪፍ ይመስለኛል። እና የኤንዞ ጉዳይ ግን ወደ መገባደጃው እየደረሰ ይመስላል። በጥቂት ቀናት እንግዲህ የሲቲ ደጋፊዎች የኤንዞን ጉዳይ ወደ መጠናቀቂያው ደረሰ ጠብቁ ላለው እንግዲህ በሲቲ ቤት ሄዶ በማለት ከስር ጥሩ ፐርፎርም እንደሚያደርግ እጠብቃለሁ። ያው ቀድሞ እየተባቡ ስለሆኑ አሰልጣኙም ተጫዋቹም እና ሲቲዎች ትክክለኛ ውሳኔ ይመስለኛል። ለሲቲዎች እንዲህ ተገፉ እንግዲህ የፈለጉ ነገር አለ ማለት ነው። የኤንዞ ጉዳይ ይሄ ያለ ጉዳይ እንግዲህ ይህን ይመስላል። ወደ ቀጣዩ መረጃ እንገባለን ማለት ነው። አብራችሁን ቆዩ። በሁለተኛው የዝውውር መረጃችን የምናየው ምናልባት በቀጣዮቹ 4-5 የዝውውር ቀናት ልንሰማው የምንችለው አሪፉ ለቼልሲ አሪፉ ዝውውር ይመስለኛል። ይሳካም አይሳካም፣ እኔም ይሳካን ይመስለኝ። ቼልሲ እንግዲህ የኤንዞ ፈርናንዴዝን ወደ ሲቲ የመሄድ አዝማሚያ አይተው በበርንማውዙ አማካይ ላይ ኤንዞን ለመተካት የበርንማውዙን አማካይ አሌክስ ስኮትን ለማስፈረም ወስነዋል የሚሉ መረጃዎች በጣም በጣም በስፋት ይገኛሉ። እኔ ለቼልሲ በጣም አሪፉ ፊርማ ይመስለኛል የተሳካ ዝውውር። ምክንያቱም ባለፉት 2 ዓመታት በበርንማውዝ ቤት በአንዶኒ ኢራኦላ ስር በጣም ድንቅ 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 እንቅስቃሴን ሲያደርግ የነበረ ተጫዋች አሌክስ ስኮት እና አንዶኒ ኢራኦላ በጣም ለዚህ ልጅ እንደፈለጉ ነበር መጫወቱት። 10 ቁጥር ላይ 6 ቁጥር ላይ እንደ አስፈላጊነቱ ደግሞ 8 ቁጥር ላይ የገባ እንግዲህ ቡድኑን ምን ያህል ሲያግዝና ለቡድኑ ምን ያህል በተለይ በርንማውዝ ባለፉት 2 ዓመታት እንግዲህ በጣም ጠንካራ ቲም ሆኖ ነው እንግዲህ የምናውቀው። አርሰናል ሲሸነፍ፣ ቼልሲን፣ ሊቨርፑልን፣ ሲቲን እንግዲህ ከሜዳውም ውጭ ሄዶ ሲረታ የዚህ ልጅ ሚና በጣም ወሳኝ ነበር እና እንደሰራ ወይም ለቡድኑ እንዳደረገው ልክ በጣም ያልተወራለት ተጫዋች ነው ብዬ አስባለሁ እና ለቼልሲ በጣም አሪፍ ይመስለኛል። በጣም በጣም ማለት ነው። ቨርሳቲሊቲው በመሃል ሜዳ ላይ እንግዲህ በማንኛውም ስፍራ መጫወት የሚል ተጫዋች ነው እና ቼልሲ ይህን ተጫዋች እንግዲህ ለማስፈረም ወስኗል የሚሉ ዜናዎች በጣም እየወጡ ይገኛሉ። እንግዲህ በርንማውዝ ይህን ተጫዋች በዚህ ክረምት ዝውውር አልለቀውም ብሏል። አይሄድም የትም አይሄድም የሚሉ ውሳኔ ወስነዋል። እንደውም ባለፉት ወራት የኮንትራት የውል ማራዘሚያ አቅርበውለት እና እንዲፈርም ማድረግ እንደሚፈልጉና ከዛ በኋላ ደግሞ የኮንትራት ውሉ ላይ እንግዲህ የውል ማፍረሻ አድርገው በቀጣይ ሲዝን እንዲለቅ ነበር ሀሳባቸውና ግን ልጁ ተጫዋቹ እንግዲህ ስኮት ኮንትራት ማራዘሚያውን አልተቀበላቸው አልፈልግም ኮንትራት አላራዝምም ብሏል እና ያው በጣም ብዙ ክለቦች እሱን ይፈልጉታል። ሊቨርፑል ራሱ እንግዲህ ሊቨርፑል ያው አንዶኒ ኢራኦላን ሸሟል። ኢራኦላም እንግዲህ እሱ ፈላጊ ናቸው የሚሉ ዜናዎች አሉ። ታማኝ ቢሆኑ ግን ቼልሲ በጣም 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 ይህን ተጫዋች ፈልጎ ነበር በጣም ማለት ነው እና ያለፈው ክረምት ኮንትራት አላራዝም ካለ በኋላ እንግዲህ በቀጣዮቹ 3 ቀናት ያ ዜና ከሰማ በኋላ ስኮት በቼልሲ በበርንማውዝ ቤት የቀረበለት የኮንትራት ጥያቄ ውድቅ አደረገ የሚል ዜና ከወጣ በኋላ እንግዲህ ቼልሲ በቀጣዮቹ 3 ቀናት ነው እንግዲህ ለበርንማውዝ 65 ሚሊዮን ፓውንድ የዝውውር ቢድ ያስገባው ማለት የዝውውር ጥያቄ እያቀረበው ወዲያውኑ በርንማውዝ ውድቅ ያደረገበት እና በርንማውዝ ትክክለኛ የሻሽ ክለብ ነው። ተጫዋቾችን አጎልብቶ ለትላልቅ ክለቦች የሚሸጥ ተጫዋች ነው። ይሄኛውን ሁላችንም እናውቃለን። ሴሜንዮ እኔ በጣም ያስገረመኝ የዛሬ በጣም በቃ ትንሽ የዛሬ ዓመት ቶተንሃም ይፈልጉ ነበር ሴሜንዮ እና
አሪፍ ነበር። አሪፍ ጊዜ ነበር ያሳለፈው በበርንማውዝ ቤት እና በጣም ብዙ ክለቦች ውስጥ አይን ገብቶ ነበር ማለት ሴሜንዮ እና እንደዚህ አይነት ዜናዎች እየወጡ ባለበት ሰዓት ሴሜንዮ በበርንማውዝ ቤት ኮንትራት ፈረመ የሚል ዜና ወጣ ማለት ነው። በጣም ገርሞኝ ምን አስበው ነው እስኪል ድረስ ማለት ነው። እና በጥር ላይ ያው ሲቲ ውል ማፍረሻውን ከፍሎ ወሰደው ማለት ነው። እና አሁንም በርንማውዝ ያሰበው ነው ለተጫዋቹን ጥቅም ፈልጎ ሳይሆን ተጫዋቹ ላይ በተለይ ከአመት አመት የሚያሳየው ድንቅ ብቃት አሁን ከተቀመጠ ዋጋ ጨምሮ ውል ማፍረሻው ላይ እንደዚህ አይነት ዋጋ ለእንትን ለማለት ነው የፈለገው ለማስቀመጥ ነው የፈለገው። አቋሙ ይወርድ ባይወርድም ማለት ነው። አሁን ታውቃላችሁ በፕሪሚየር ሊግ 100 ሚሊዮን ምናምን ነው በቃ የተጫዋች ዋጋ እና አሁን ላይ በርንማውዝ እየጠራ ያለው ዋጋ ስንት ነው? ከ80 ሚሊዮን ፓውንድ እስከ 90 ሚሊዮን ፓውንድ ነው እየጠራ ያለው ዋጋ እና ቼልሲ ይህን ያህል ከፈለጉ ይህን ተጫዋች እርግጠኛ ነኝ የኤንዞም ሽያጭ እንግዲህ ይህን ውሳኔ እንደሱ እንደሚያደርጋቸው እጠብቃለሁ። ምክንያቱም ኤንዞ ሲፈርም ለቼልሲ 120 ሚሊዮን ነው 112 ሚሊዮን ፓውንድ የፈረመው ወደ ቼልሲ ከቤኔፊካ እና ይህን ድንቅ ተጫዋች ዋጋ ጨመረ ብሎ እንግዲህ ተስፋ አደርጋለሁ። 89 ሚሊዮን ፓውንድ ለልጁ በጣም ብዙ ነው፣ ግን ከልጁ ብቃት አንጻር ቼልሲን ዝውውር ለመፈጸም እንደሚገደድ እርግጠኛ ነኝ። ምክንያቱም ለዣቪ አሎንሶ ተመራጭ ነው ብዬ አስባለሁ እና እንደውም ዣቪ አሎንሶ በጣም ላቪያን እንግዲህ ላቪያ ከዚህ ካላችሁ ከሶስት ዓመት ከፈረመ በኋላ በቼልሲ 90 ደቂቃ ጨዋታ አያውቅም ለተከታታይ 3 ዓመታት። ባለፈው ግን ከፉላም ጋር ነበሩ ጨዋታ 9 ደቂቃ ተጫወተው እና የአሌክስ ስኮት ፊርማም በቼልሲ በጣም ጠቃሚ እንደሆነ አስባለሁ። በጣም ቼልሲ ሲዝኑን አሪፍ የሚያደርግለት ዝውውር ይመስለኛል እና በርንማውዝ እንግዲህ የቀመረው ቀመር ታውቆበታል እና ቼልሲ ይህን ዝውውር ለመፈጸም እንደሚፈልግ በጣም ብዙ መረጃዎች ይገኛሉ። ምናልባት በቀጣዮቹ 4 ቀናት የምንሰማው ወሳኝ የዝውውር መረጃ ይመስለኛል። ስለ ስኮት ያለው መረጃ ይሄ ነው። አሁን ደግሞ እስቲ ከወደ እንግሊዝ ከቼልሲ ቀጥለን ወደ መርሲሳይዱ ክለብ እንጓዝ። ሊቨርፑል ብራድሊ ባርኮላ ወደ ሊቨርፑል የሚያደርገው ዝውውር በጣም የተቃረበ ይገኛል። በጣም ማለት ነው። እንግዲህ ይህ ዝውውር በጣም ምናልባት በክረምቱ ዞር መስኮት እንግዲህ በጣም የተንዛዛው ዝውውር ሊባል ይችላል እና ሊቨርፑል ይህን ተጫዋች እንግዲህ በቀሩት ቀናት እንደሚያስፈርሙት በጣም ታማኝ የዝውውር ዘጋቢዎች ሲገልጹ ይገኛሉ። ወደ ፈረንሳይም ወደ እንግሊዝም ታማኞቹ ዴቪድ ኦርንስቴን እና ፋብሪዚዮ ሮማኖ ይህ ዝውውር በማንኛውም ሰዓት ሊጠናቀቅ እንደሚችል ዘግበዋል። አሁን ላይ እንግዲህ ሊቨርፑል መጀመሪያ የተጣራውን የ170 ሚሊዮን ዋጋ እንግዲህ በጣም በትዕግስት ሲደራደር ቆይቶ ወደ 140 አስቀንሶ አሁን ደግሞ ወደ 120 ሚሊዮን ፓውንድ የ20 ሚሊዮን ዩሮ እንግዲህ ለማድረግ እየጣረ ነው እና ትናንት እንግዲህ በወጡ ዜናዎች መሰረት ማለት ነው ዴቪድ ኦርንስታይን ታማኙን ዘጋቢ በቀጥታ እንግዲህ በክለቡ አመራሮችና በዳይሬክተሮቹ ወሳኝ የሆነ ውይይት ተደርጓል የሚል ዘገባ ወጥቶ ነበርና ይሄ ደግሞ የዝውውሩን አቅጣጫ ሊወስን የሚችል ድርድርና ውይይት ነው ማለት ነው እና እንግዲህ እዚህ ጋር የምታዩት ከክለብ የዝውውር ስራን ከሚያስፈጽመው ስፖርቲንግ ዳይሬክተር አልፎ የክለቡ ባለቤቶች ማለት የክለቡ ስራ አስፈጻሚዎች ሲኢኦ እና ማይክል ጎርደን ምናምን ማለት ነው የሊቨርፑል ከፒኤስጂ ደግሞ ናስር አልከላይፊ
መካከል ነው እንትኑ የሚደረገው ማለት ነው ዊዝ የሚደረገው የሊቨርፑሉ ዳይሬክተር እንግዲህ ሪቻርድ ዩዝ አለ። ፒኤስጂ ደግሞ ሉሳ ካምፖስ ይባል የዝውውር ስራ አስፈጻሚ ወይም ዳይሬክተር አሉ ማለት ነው። እና በእነዚህ መካከል ውይይቱ የተደረገ ያለው እና እንደው ፋብሪዞ ምን አለ በብራድሊ ባርኮላ ላይ የሚወጡ ዜናዎች የተለያዩ የሆኑበት ምክንያት በቀጥታ በክለቡ አመራሮችና በክለቡ ዳይሬክተሮች ውይይትና ድርድር የተደረገ ስለሆነ ነው አለ እና ይሄ ድርድር እዚህ ድረስ እንግዲህ እየደረሰው የፒኤስጂ ማይቀየር አቋም ፒኤስጂ ለባርኮላ 180 ሚሊዮን ዩሮ ማለት 145 ሚሊዮን ፓውንድ ማለት ነው። ሊቨርፑልን ተጫዋች ፒኤስጂ ባለው ዋጋ ክፍሉ ቢያመጣው የፕሪሚየር ሊጉ ድጋሚ ሪካርድ ዝውውር ሊሆን ይችል ነበር እና ያው ኮንትራት እንደማያራዝም ከተረጋገጠ በኋላ እንግዲህ ፒኤስጂ ፌራን ቶሬዝን እና ሚካ ጎርዝን አመጣ፣ ማግነስ አክሮችን አመጣ። ፒኤስጂ ሶስት እጩዎችን ለቋል። ሶስት በሉዊስ ኤንሪኬ ስር ይጫወቱ የነበሩ ነገር ግን ከተቀያሪ ወንበር እየተነሱ ጨስ የነበሩ ተጫዋቾችን ለቋል። ጎንካሎ ራሞስን በውድ ዋጋ ወደ ኤስ ሚላን እስካሁን እንግዲህ ኤስ ሚላን 9 ቁጥር ከኢብራሂሞቪች በኋላ እንግዲህ 9 ቁጥር ብርቁ ሆኖበታል እና በውድ ዋጋ በክለቡ የክት ዋጋ ነው እንግዲህ በ74 ሚሊዮን ፓውንድ ከፒኤስጂ ያስፈረመው ጎንካሎ ራሞስን ማለት ነው ፖርቹጋል አጥቂ። ከዛ ደግሞ ከአንግሊ ምናልባት በቀጣይ ሲዝን እንግዲህ በአትሌቲኮ ማድሪድ በጣም ድንቅ አቋሙን እንደሚያሳይ ጠብቃለሁ። በፒኤስጂ ቤት በጣም ሁሌ ተቀያሪ ወንበር ላይ ነበር የሚጀምረው። ነገር ግን ተቀይሮ በገባባቸው ጨዋታዎች ላይ በጣም ድንቅ አቋሙን ሲያሳይ ነበረ ተጫዋች ነው። ከአንግሊን ወደ ፒኤስጂ በ40 ሚሊዮን ፓውንድ መሰለኝ ሄደው። ከዛ ደግሞ ቀጣዩ ባርኮላ እንደሆነ መረጃዎች ወጡ ይገኛሉ። ያው ፒኤስጂ እንግዲህ በአሁኑ ሰዓት ላይ ሚካ ጎርዝንና ፌራን ቶሬዝ ካስፈረመ በኋላ 8 ባርኮላ ሲልክ 8 የማጥቃት ተጫዋቾች እንግዲህ እንዳሉት ነው ያሉት እና ይህን ተከትሎ እንግዲህ የባርኮላ እንደሚመጣ የተረጋገጠ ነው። የእምባይም ዝውውር አለ እና የፌራን ቶሬዝ እና የሚካ ጎርዝ ስምምነት ከተጠናቀቀ በኋላ ፒኤስጂ ለባርኮላ የጠየቀውን ዋጋ ይቀንሳል የሚል እምነት ነበር። በመጠኑም ቢሆን ቀንሷል። ሊቨርፑል ግን በተከታታይ ቀን በቀን ነው እንግዲህ ውይይት ሲያደርግ የነበረው እና አሁን ላይ የዝውውር መስኮቱ መጠናቀቂያ መድረሱን ተከትሎ ለብራድሊ ባርኮላ የጠየቀው ዋጋ ከ170 ሚሊዮን ዩሮ ወደ 140 ሚሊዮን ወርዷል። አሁን ደግሞ ሊቨርፑል ከዛም ተወርዶ እንግዲህ በ120 ሚሊዮን ወይም በ125 ምናምን ነው ይህን ዝውውር ለማጠናቀቅ ይሰራ ያለው እና በጣም አሰልቺ ድርድር የነበረ አሰልቺ ውይይትና አሰልቺ ድርድር ነበር ማለት ይቻላል። በዚህ ክረምት ከተሰሙ የዝውውር ሁኔታዎችና ሂደቶች እና አሁን ላይ እንደውም ጠዋት ላይ ምንም ዜና ወጣ 140 ሚሊዮን የነበረው እንግዲህ ተቀንሶ የአርኤም ስፖርት እንግዲህ ስለ ፍራንስ ቅርብ የዜና ምንጭ ነው። ፍራንስ ያለ የዜና ምንጭ ነው። አርቴሚስ ስፖርት ራሱ የታማኙ ዘጋቢ ፋብሪካ የሚሰራበት ሚዲያ ነው። የብራድሊ ባርኮላ ከ100 ሚሊዮን ዩሮ ጀምሮ እስከ 120 ሚሊዮን ባለው ዋጋ ድረስ ከፒኤስጂ ሊለቅ ይችላል ጊዜ ነው ወጣ ማለት ነው። እና እዚህ ጋር የምታየው በቃ የሊቨርፑልን የድርድር ስልት ስትራቴጂ ነው የምትመለከቱት። እና በቃ ፒኤስጂ ምንም ማድረግ አይችሉም።
ከሊቨርፑል የመጣውን እስካሁን ድረስ እንግዲህ በሊቨርፑል የቀረበ ጥያቄ የለም። ቢት ስላችሁ በቃ የተስተካከለ በጽሁፍ የቀረበ ጥያቄ የለም የዝውውር ነገር ግን ከዚህ በፊት የቃል ጥያቄ አቅርበዋል። 100 ሚሊዮን ዩሮ፣ 115 ሚሊዮን ዩሮ እንደዛ የተባለ ማለት ነው። ነገር ግን ሁለቱም ውድቅ ተደርገዋል። ሊቨርፑል ሳምንት 140 ሚሊዮን ከፍሎ እንግዲህ ሰሉት ከ170 ሚሊዮን 150 ገባ፣ 140 ገባ። አሁን ደግሞ ዛሬ ወጣት እንግዲህ መረጃ መሰረት እንግዲህ ከ100 ሚሊዮን እስከ 120 ሚሊዮን ዩሮ ነው እንግዲህ እና ፒኤስጂ በቃ ያውቀዋል ከዚህ በላይ አሁን ባርኮላን ቢያቆየው አንድ ልጁ ቀጣይ ዓመት የመጫወት ቻንሱ በጣም ዝቅተኛ ነው። በሱ ቦታ እንግዲህ ሰዎች ፈርመዋል። ደሞዙም ከፍተኛ ነው በፒኤስጂ ቤት እና ለማይጫወት ተጫዋች ነው እንግዲህ ፒኤስጂ የሚከፍለው ማለት ነው በየሳምንቱ እና ደግሞ ልጁ መሄድ የፈለገው ወደ ሊቨርፑል እና እና ፒኤስጂን ማድረግ አይችልም። ስለዚህ የመጣውን ጥያቄ ተቀብሎ ባርኮላን ወደ ሊቨርፑል መሸኘት አማራጭ ይሆናል ማለት ሊቨርፑል ቀስ በቀስ ይህን የዝውውር ሁኔታ ሙሉ ለሙሉ ተቆጣጠረው ማለት ነው። አሁን ላይ እዚህ ጋር የምታዩት ከ100 ጀምሮ እስከ 120 ሚሊዮን ዩሮ ሆኖ እንግዲህ ሊለካ እየተጠበቀ ያለው ፒኤስጂ ያው ድሮም 160 ሚሊዮን ፓውንድ ጠየቁት የነ ሞርጋን ሮጀርስ እና የአንደርሰን ዝውውር አይተው ነው ይህን ዝውውር እንዲከፍሉ የጠየቁት እና አሁን ላይ ግን ፒኤስጂ ያውቀዋል። በቃ ከዚህ በላይ ይህን ድርድር ማቆየት የእኛም ጥቅም ጊዜ መዋከን ነው ብለው ያስባሉ። ምን ይመስለኛል። ምክንያቱም አንድ ሲዝን ለተጫዋቹም አሪፍ ዝም ብሎ ቆይታ ጥሩ አይደለም፣ ለክለቡም ጥሩ አይደለም። ኪሳራ ነው በየሳምንቱ ደሞዝ መክፈል። ከዛ ደግሞ ቀጣይ ዓመት ከዚህ ባነሰ ዋጋ ነው እንግዲህ እንደው ገዢ ክለብ ፈልጎ የመጣ ባርኮላን 60 ሚሊዮን ፓውንድ ነው በቃ ከክለቡ ልቅ የሚችለው እንደሚሮ 60 ሚሊዮን ፓውንድ ልቅ የሚችለው እና ፒኤስጂ ደግሞ አትርፎ ነው መሸጥ ይፈልገው። ዛሬ 3 ዓመት ሲገዛው ከሊዮን 50 ሚሊዮን ዩሮ የገዛው 4 ሚሊዮን ፓውንድ አሁን ላይ አትርፎ ነው መሸጠው እንግዲህ ባርኮላን ማለት ነው። እና ሊቨርፑል ቀስ በቀስ እንግዲህ የዝውውር ሁኔታ ሙሉ ለሙሉ ተቆጣጥሮት እንግዲህ እየመራ ይገኛል። እና ባርኮላ እንግዲህ በቀጣዮቹ ቀናት ወደ ሊቨርፑል ያደረገው ዝውውር በጣም የተቃረበ ይመስላል። ልንሰማው የምንችለው በጣም ኢንተረስቲንግ ሳይኒንግ ለሊቨርፑል። ጋክፖም እንግዲህ ወደ ቶተንሃም ወደ ሲቲ የሚሉ ወሬዎች እየጠበቁ ይገኛሉ። የጋክፖ እንግዲህ ጉዳይ ባርኮላ ከመጣ የሚቀር አይመስለኝም። ባለፉት ቀናት ደግሞ ያክቡ ሚንቴ የሊቨርፑል ተመራጭ በተለይ የኢብራሂም መባዬ ስምምነት ማስታወቁ ተከትሎ ምክንያቱም ኢብራሂም መባዬ እንግዲህ በአሁኑ ሰዓት ላይ ለፒኤስጂ እንግዲህ ሊቨርፑልን 70 ሚሊዮን ዩሮ ጠይቋል። በጣም ውድ ዋጋ ነው ለአንድ 20 ዓመት ሙላው ታዳጊ። ፒኤስጂ እንግዲህ የሊቨርፑልን ጠንካራ ፍላጎት ካየ በኋላ 70 ሚሊዮን ዩሮ ጠይቋል። ሊቨርፑል እንግዲህ ከዚህ ዝውውር ወጥቷል የሚሉ ዜናዎች ይወጡ ይገኛሉ። እና ይህን ተከትሎ ደግሞ እንግዲህ ያዕቆብ ሚንቴ የብራይተን ተጫዋች ላይ ፍላጎት ነበራቸው ሊቨርፑሎች። ትላንት በወጣ መረጃ ግን የሊቨርፑል እንግዲህ 50 እና 60 ሚሊዮን ፓውንድ ውድቅ ከተደረገ በኋላ ተጨማሪ ጥያቄ ይዞ ለመቅረብ ፈልገው ነበር። ነገር ግን ብራይተን 80 ሚሊዮን ፓውንድ አድርጎታል ዋጋውን የሚፈልጉትና ይህ ተጫዋች 3 ወር ከሚዘር ይቀር እና ብራይተኖች እንግዲህ በዚህ ልክ ለተጫዋቹ 80 ሚሊዮን ፓውንድ በፈለጋቸው ሊቨርፑልን አላሳመነውም እና ሊቨርፑል እንግዲህ ከዚህ ዝውውር ወጥቷል የሚሉ መረጃዎች ወጥቷል ጠዋት ላይ እና ሊቨርፑል እንግዲህ በክንፍ ቦታ ላይ ተጨማሪዎቹን እንግዲህ እየፈለገ ይገኛል እና በቀጣይ ዓመት እንግዲህ የሊቨርፑል በጣም ብዙ ከጊዜ የሚወስድ በዝውውር ሁኔታ ላይ ማለት ነው እና ሊቨርፑልን ተመልክቶ እንግዲህ ያለው መረጃ ይሄ ነው። ወደ ቀጣዩ ዝውውር እንገባለን። በመጨረሻው የዝውውር ክፍላችን ላይ እንግዲህ የምንገኘው የዝውውር መረጃ ከወደ ባርሴሎና ሄደን ወደ እንግሊዙ
ማንቸስተር ዩናይትድ የሚወስን የዝውውር መረጃ ይሆናል ማለት ነው። ሊያንድሮ ባልዴ ይህ ተጫዋች እንግዲህ ባለፉት የዝውውር ቀናት ስሙ በስፋት የተነሳ የነበረ ተጫዋች ነው። ባለፉት 24 ሰዓት እና 48 ሰዓት እንግዲህ በጣም ስሙ በስፋት የተነሳ ይገኛል። አሌሃንድሮ ባልዴ እንግዲህ አሌሃንድሮ ባልዴ ባለፉት ዓመታት በባርሳ ቤት በጣም ድንቅ የግራ መስመር ተከላካይ እንደሚሆንና ወደፊት ድንቅ ሱፐርስታር ተጫዋች እንደሚሆን በጣም ተጠብቆ ነበር። በተሰለፈባቸው ጨዋታዎች እንግዲህ በጣም ድንቅ አቋሙን ያሳየ ተጫዋች ነው። በጣም ድንቅ ችሎታ አለው። ነገር ግን ይህን ተጫዋች እንግዲህ ጉዳት የተፈለገውን ችሎታውን እንግዲህ እንዲያወጣ አላስቻሉም። በጣም ጉዳት አስቸግሮታል ባልዴ እና አሁን ላይ እንግዲህ በሱ ቦታ ጆ ካንሴሎ በቋሚ ውል እንግዲህ ፈርሟል። እንግዲህ ባርሳ ባልዴን በጣም ነው የታገሰው። በጣም አታግሶታል። በጣም ግን ልጁን ጉዳት በጣም አስቸግሮታል እና አሁን ላይ በተለይ ባለፉት 3 ቀናት ወይም ባለፉት 4 ቀናት ስሙ ከማንቸስተር ዩናይትድ ጋር የተያያዘ ይገኛል ባልዴ። በጣም ደግሞ ይሄ ተጨባጭ የሆነ ሀሳብና ዜና ይመስላል። ምክንያቱም ማንቸስተር ዩናይትድ እንግዲህ አሁን ላይ 4 ውድድሮችን ተሳታፊ ነው በአሁኑ ዝም ማለት ቻምፒዮንስ ሊግ፣ ፕሪሚየር ሊግ፣ ካራቦ ካፕ፣ ኤፍ ኤ ካፕ እና ባለፈው ዓመት በጣም በቃ ባልተጠበቀ ሁኔታ ድንቅ አቋም ሲያሳዩ የነበሩ ሰዎች እንግዲህ በዛ ቦታ ላይ በባልዴ ቦታ ላይ በግራ መስመር ተከላካይነት ሉክ ሾው ነው። በጣም ያልጠበቀኝ ራሱ በጣም የተገረምኩበትና በጣም ድንቅ አቋሙን ያሳየበት ሲዝን ነው ሉክ ሾው። በጣም ልምድ ያለው ተጫዋች ነው። በተለይ በማንቸስተር ዩናይትድ ቤት እንግዲህ በጣም ረጅም ዓመት ቆይቷል። 12 ዓመት ቆይቷል እንግዲህ ሉክ ሾው በማንቸስተር ዩናይትድ ቤት እና አሁን ላይ እንግዲህ ዩናይትድ የመሃል ሜዳውን ማጠናከር የዚህ ክረምት ዋነኛ ኢላማው ነበር። አሁን ላይ እንግዲህ ባሌባን መስፈረም ጨርሰዋል። ቴሌማንስ፣ ሳንቶስ፣ ባሌባ ጨርሰዋል። አሁን ላይ ደግሞ ትኩረቱን እንግዲህ ወደ ባልዴ ያዙረዋል እና በእርግጥ ይሄ ዝውውር ሊሳካም ላይሳካ የሚችልበት ሁኔታ አለ። የቀዳሚ የማንቸስተር ዩናይትድ ተመራጭ የነበረው እንግዲህ ሉዊስ ሆል ነው የኒውካስትል ተጫዋች። አሁን ላይ ግን ኒውካስትል በጣም ብዙ ተጫዋቾቹን እንግዲህ ለቋል፣ ሽጧል። እንግዲህ አሁን ላይ ግን ሉዊስ ሆልን ለመሸጥ ፍላጎት እንደሌለው ነው የዘገበው። እንደውም ባለፈው ሊቨርፑል ከኒውካስትል ካደረገው ጨዋታ በኋላ እንግዲህ የኒውካስትሉ አሰልጣኝ ስለ ሉዊስ ሆል ጠየቁ ማለት ነው፣ ስለ ማንቸስተር ዩናይትድ ያለው ሁኔታ። በምንም አይነት ሁኔታ ለድርድር አንቀርድም፣ አንሸጠውም ነው ያሉት እና ዩናይትድ ይሄን ተረድቶ ይመስላል ወደ ባልዴ ይዞሯል ማለት ነው አሁን ላይ እና ምናልባት በቀጣዮች 4-5 ቀናት እንግዲህ የምንሰማው ተጨባጭ አሁን ላይ እንግዲህ በጣም ተጨባጭ የሆኑ መረጃዎች ወጡ አይደለም ግን ነገር ግን ፋብሪዞ እንግዲህ እንዳወጣው ዜና መሰረት ያው ዩናይትድ ባልዴን ይፈልገዋል እና ባለፉት ቀናት እንግዲህ ከወኪሉ ሆርጌ ሜንዴዝ ጋር እንግዲህ ንግግሮች አድርጓል እና ያው ስምምነቱን እንግዲህ ሊጠናቀቅ የሚችልበትን ነገር ነው እንግዲህ የጠየቀው ዩናይትድ እና ያው ግን ዋጋ ውድ ከሆነ ማንቸስተር ዩናይትድ እንግዲህ ካረገው ከገምተው ዋጋ በላይ ከሆነ እንግዲህ ዩናይትድ ይህን ዝውውር ሊተወው እንደሚችልም ይዘገበ ይገኛል እና ነገር ግን ዋጋው ተስማሚና ዩናይትድ በፈለገው ልክ ወይም ከፈለገው በታችም ሆኖ ተስማሚ የሆነ ጨማሪ ከሆነ ዩናይትድ ይህን ተጫዋች ለማስፈረም ሙሉ ለሙሉ ቁርጠኛ እንደሆነ ታውቋል እና ባለፈው ሳምንትም እንግዲህ ባርሴሎና ከኤልቼ ባደረገው ጨዋታ ላይ ከስብስብ ውጪ ነበር ይህ ተጫዋች። ያው በጣም ከዝውውሩ ጋር ተያይዞ የዜና ሲዘገብ ነበረ። ዛሬም እንግዲህ ጠዋት ላይ ለምስራዊ ሲታተቷል። ነገር ግን ራሱ ፍሊክ እንዳለው ከሆነ ትንሽ ስለሰማው ነው የሚል ዜና ኮምን ሰጥቷል ራሱ ሃንስ ፍሊክ እና አሁን ላይ ባርሳ እንግዲህ ያው የተጫዋቾች የዝውውር ሁኔታን እንግዲህ
ያው ባርሳ በዚህ ሲዝን በጣም አሪፍ ሪዞችን አድርጓል። ነገር ግን ያለበትን የገቢ ሁኔታ እንግዲህ ለማመጣጠን የግድ ተጫዋቾችን መሸጥ አለበት የሚሉ ዜናዎች ወጥተው ይገኛሉ። ነገር ግን በአንዴ ያው 50-50 ነው ማለትም ይቆያል አይቆይም የሚለው አልተረጋገጠም። ነገር ግን ይሄ ተጫዋች የሚለቅ ከሆነ ማንቸስተር ዩናይትድ እንግዲህ ለማስፈረም በጣም ተመራጩ ክለብ ነው። ለማንቸስተር ዩናይትድ ይሆናል አይሆንም እሱ ሌላ ጉዳይ ነው። ነገር ግን ዩናይትድ ይሄ ድል አመቺ ሆኖ ከተገኘ በተለይ ደግሞ የዝውውር ቀናቶቹ በጣም የተናቁ መሆናቸው ዩናይትድ ምናልባት በፈለገ ዋጋ ሊያስፈርመው የሚችልበትን እድል አለ እና ዩናይትድ ምናልባት በቀጣዮቹ 3 ቀናት ይሄ ዝውውር ተጨባጭ የሆኑ መረጃዎችን ሊወጡ ይችላሉ እና የማንቸስተር ዩናይትድ ደጋፊዎች ጠብቁ በትዕግስት። እንግዲህ እኔ ይሄን ዜና እየሰራሁ እስካለሁበት ሰዓት ድረስ የወጡ የዝውውር ዜናዎች እነዚህን ይመስላሉ። ምናልባት እኔ ይህን የዝውውር ዜና እየሰራሁ ባለበት ሰዓት ላይ ወሳኝ የዝውውር ዜናዎች ሊወጡ ስለሚችሉ እናንተም ተከታተሉ። እኛም እንግዲህ ተከታትለን እናንተ መረጃዎችን ለማድረስ ዝግጁ ነን። ዛሬ ቪዲዮአችን ግን ይህን ይመስል ነበረ። ስለተከታተላችሁን ቻናላችንን ሰብስክራይብ ስለምታደርጉ እናመሰግናለን። ለዚህ ቪዲዮ አዲስ ከሆናችሁ ቻናላችን ሰብስክራይብ ማድረግ ይቀላቀሉ። በአዲስ ቪዲዮ እና በአዲስ ዜና እስከምንገናኝ ሰላም ሁኑላችሁ። ኪክ ስፖርት